አቤት ጋሼ። እንዴት ወንድማማቾቹ መካከል ትገቢያለሽ? ለምን ታጣያቸዋለሽ? አልገባኝም። ሲያዩሽ እኮ ምንም የምታውቂያት መስይ። ኪራና ክብሮም በአንቺ ምክንያት የተጣሉት እውነት ነው? አዎ። አንቺ ሲጀመር ምን ከስራሽ ውጭ ወሰደሽ እነሱን እስከ ማጣላት ድረስ የደረስሽው? በጣም ይቅርታ። ትሰሚኛለሽ? እኔ እንደ አህያ ጡት ሁለት የሆኑ ልጆችን ሰው ሲነካብኝ አልወድም፣ እናደዳለሁ። ቢገባሽ ደግሞ ከናባትሽ መያዛችን ትልቅነት። የጽናትና የኪራ ፍቅር ዛሬም አደጋ ደርሶበታል። ታዲያ ጽናት እጅግ በጣም ተከፍታለች፣ አዝናለች። እኔ ግን ምን አይነት ሰው ነኝ? እግዚአብሔር ለፈተና ነው እዚህ ምድር ላይ የፈጠረኝ ስትልም መበሳጨቷን ቀጥላለች። ኪራ ጉዳዩ ባይገባውም ጽናት እንደተቀየረችበት አውቋል። እኔ ምን አድርጌ ነው? ትወደኛለች፣ እወዳታለሁ፣ ለምንድን ነው እንደዚህ የምትሆነው? በማለትም ከናሆም ጋርም አውርቶ ነበረ። ጽናት እንግዲህ አሁን ላይ ለማንም ትንፍሽ የማትለው ምስጢር ተነግሯታል። የኪራ አባት ከባድ ነገር ለጽናት ተናግረዋል። ታዲያ ጽናት አሚን ብላ የተነገራትን ተቀብላለች። የራሷን ሕይወት ወደ ጎን አድርጋ አሁንም ሌላ ችግር ሊፈጠር ነው። ሰላም ሰላም! የተወደዳችሁና የተከበራችሁ ውድ የአባይ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ብዝት ይበልላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ታዲያ ጽናት ዛሬም ሌላኛው ፈተና ገጥሟታል። አባቷ ከክፍለ ሀገር መጥተው ነበር። አባቷ ከክፍለ ሀገር ሲመጡ መኪና ላይ እንግዲህ ሻንጣውና ስልካቸውም ሳይቀር ጠፍቶባቸው በሌባ ተሰርቀዋል። እንደምንም በሰው አስደውለውም ቢሆን ከልጃቸው ጋር ተገናኝተዋል። ጽናት አባቷን ዛሬ ወደ ክፍለ ሀገር ሸኝታለች። ኪራ ብር ሰጥቷቸው ወደ ክፍለ ሀገር ሄደዋል። ነገር ግን የኪራ አባት አልሄደም ነበረ። የኪራ አባት ጽናትን ተቆጥቷት ነበረ። አንቺ ለምንድን ነው ወንድማማቾች መካከል የገባሽው? ኪራንና ክብሮምን ያጣላሽው አንቺ ነሽ፣ እውነት ነው አይደለም? ሲልም ኩሽና ድረስ ሄዶ ጠይቆ ነበረ። እሷም አዎ እውነት ነው ግን በጣም ይቅርታ ስትልም አዝና ተናገረች። ሲያውሽ እኮ ምንም የምታቂ ልጅ አትመስይም። ደግሞ ቢገባሽ ከናባትሽ አንቺን መቀበላችን ትልቅነት ነው ሲልም እንግዲህ የኪራ አባት ጽናትን ተናገረ። ጽናት እንግዲህ ፈተና ለሷ ብርቋ አይደለም፣ ዋጥ አረገችው። ታዲያ የኪራ አባት ከኩሽና ወጥቶ ሲሄድ ስልክ ተደውሎ ነበረ። ስልክ ሲያወራ ከክብሮም ጋር ነበረ። ክብሮም እና ኪራ እንደተጣሉም ክብሮም ለኪራ አባት ተናግሮ ነበረ። የኪራ አባትም እንግዲህ በምንድን ነው የተጣላችሁት ብሎ ሲጠይቅም በጽናት ምክንያት እንደሆነ ያለውን ነገር አንድም ሳያስቀር ተናገረ። ታዲያ የኪራ አባት እጅጉን በጣም አዘነ። ይሄን የዋህ ልጅ ምን አድርግ ብለህ አስቀየምከው ብሎ ኪራን ጠየቀው። ኪራም ያው ወጣቶች አይደለንም፣ በአንዳንድ ነገሮች አልተግባባንም ሲልም ጉዳዩን ሸፈንፈና አድርጎ ሊያልፍ ቢፈልግም አባቱ እጅግ በጣም ተቆጣው። ጠዋት ጽናት ቤቱን ለማጽዳት ወደ ሳሎን ስትመጣ የኪራ አባት ቁጭ ብለው ታገኛለች። ጋሼ ደህና አደሩ ብላ ብትጠይቅም ነይ ቁጭ በይ አሏት። እሷም ሄዳ እሺ ብላ በፍርሃት ሆና ቁጭ አለች። ዛሬ ለማንም ተናግሬ የማላውቀውን ምስጢር ነው የምነግርሽ፣ ለአንድ ሰው ትንፍሽ እንዳቲ። ታዲያ ይሄ ነገር የአንቺን ቆራጥነት ይፈልጋል፣ ቆራጥ ሁኚ ብሎ አሏት። እሷም እሺ ምን ነው ችግር አለ ብላ ደንግጣ ለኔ ነው እኔን ነው የምታማክሩኝ ስትልም ጠየቀች። አዎ አንቺን ነው ግን ቆራጥ ሁኚ አላት። ታዲያ ኪራ ሚስት እንዲያገባና የኪራ እናት የካንሰር ታማሚ እንደሆነች ተነገራት። ጽናት እጅግ በጣም ደነገጠች። በስመ አብ ወልድ መንፈስ ቅዱስ በጣም አዝናለሁ ብላ ተናገረች። አሁን ኪራ ማግባት አለበት። እናቱ ደጋግማ ትወቅሰኛለች። እሱን ወግ ማረጉን ሳላይ እንዳልሞት እባክህን እያለችም ትወቅሰኛለች። ለሱ ደግሞ ይሄን ነገር እንዳንናገር መንፈሱ ይጎዳል ብለን ስላሰብን መናገር አልፈለግንም። ስለዚህ ኪራ ምንም የሚያውቀው ነገር የለም። አንቺና ኪራ ደግሞ እንደምትግባቡ
ክብሮም ነግሮኛል። ስለዚህ አንቺ ኪራን አሳምኚ ማግባት አለበት ሲልም የኪራ አባት ጽናትን አስጠነቀቀ። ጽናት አሰበችው። ስታስበው ጋሼ እኔ ይህን ነገር ማድረግ አልችልም። እሺ እሱ የሚወዳት ሴት ብትኖርስ በመጀመሪያ እንጠይቀው ስትልም አለች። የናሆም አባት ግን ጭራሽ ሊስማማበት አልቻለም። የኪራ አባት ጭራሽ ሊስማማበት አልቻለም። ምክንያቱም የሱ የአብሮ አደግ ልጅ ስለነበረች እሷን ለመዳር ወይም ደግሞ ከእሷ ጋር እንዲጋባ ስለሚፈልግ ነው። በጣም የምወዳት ልጅ አለች። የአብሮ አደጌ ልጅ ናት። ደግሞ ቤተሰቦቿም እኛን የሚመጥኑ ቤተሰቦች ናቸው። ስለዚህ የግዴታ እሷን ማግባት አለበት። ልጅቷ እዚህ ቤት ትመጣለች። አንቺ ስራሽ የሚሆነው እነሱ እንዲቀራረቡ ማድረግ ብቻ ነው። ክፍያም ከፈለግሽ እስኪ በቃሽ ድረስ እኔ ከፍላለሁ። ህይወትሽን መቀየር የሚችለውን ገንዘብ እኔ እሰጥሻለሁ ይላታል የኪራ አባት ለጽናት። ጽናት እንግዲህ ኪራን አፍቅረዋለች። የኪራን ፍቅር በምንም መቀየር አትፈልግም። በብዙ ተፈትና ነው ኪራን በእጇ ያስገባችው። አሁን ላይ ይሄ ነገር ሲመጣባት እጅግ በጣም ከብዷታል። ሰማይና ምድር ተቀያይሮባታል። ኪራን አሳልፋ ላለመስጠት ብትሞክርም ነገር ግን የእሱን ደስታና የእሱን ወግ ማድረግ ማየት የምትፈልገው እናት አሳዘነቻት። በጭራሽ ይሄን ማድረግ አልችልም ስትልም ለብቻውም አወራች። ደግሞ ያቺ እናት የሆነ ነገር ብትሆንስ ስትልም ደግሞ መለስ ብላ ለእናቷም ማሰብ ጀመረች። ይሄን ነገር ማድረግ እንዳለባት ምንም ነገር ቢፈጠር የተፈጠረው ይፈጠር ስትልም አሁን ላይ ኪራ ላይ ተቀይራለች። ኪራ የሆነ ነገር ሲናገራት ፊቷን ኮስክሳ ኪራ ላይ መናገር ጀምራለች። አንተ ለስለስ ብለህ የምትናገረውን ሁሉ አለስልሰ ትናገራለህ። ተቀይረሃል ብዬ ባስብም አንተ ግን አልተቀየርክም፣ ያው ነው ትለዋለች። ታዲያ ኪራ ምን ተፈጠረ? ጽናቴ ምን እየሆንሽ ነው? ሰሞኑን እያደረግሽ ያለሽው ነገር ምንም እየገባኝ አይደለም ቢሎስ ቢጠይቃትም የወጋ ቢረሳ የተወጋ አይረሳም። እስከ ዛሬ ያደረግከው ነገር አይበቃህም? ከእንግዲህ በኋላ ደግሞ ምን እንዳወራ ትፈልጋለህ? በቃ ከኔ ራቅ ትላለች። እሱ ከአጠገቧ ዞር ሲል ደግሞ የኔ ጌታ የኔ ከርታታ በማታውቀው ነገር አስጨነቅኩ ስትልም ታዝንለታለች። ጽናት አሁን ላይ ይሄን እያደረገች ያለችው ለኪራ እናት ስትል ይመስላል። ምክንያቱም የኪራ እናት እሱ እንዲያገባ ስለምትፈልግና አግብቶ ሳታይ መሞት ስለማትፈልግ ነው ይሄን ነገር ጽናት ተገዳ እያደረገች ያለችው። ታዲያ ጽናት መጨረሻዋ ምን ይሆናል? የምትወደውን ኪራስ እንዴት አሳልፋ ለሌላ ሴት ትሰጣለች? እንዴትስ በሱና በምትመጣው ልጅ መካከል ሆና ሁለቱ እንዲስማሙና እንዲቀራረቡ ማድረግ ትችላለች? እውነት ለመናገር ጉዳዩ ከባድ ነው። አባቷ ሲሸኟት ግን እጅግ በጣም ልባቸው ተሰብሮ ልጄ ተንከራተች፣ ተሰቃየሽ በማለትም ደጋግሞ ሲያቅፏትና ሲያዝኑላት ነበረ። አባዬ የመጨረሻችንን አስመሰልከው እኮ በቃ ድጋሚ እንገናኛለን፣ ሰላም ሁንልኝ፣ ደህና ሁንልኝ በማለትም ደጋግማ ስትስመው ደጋግማ ስታቅፈው ነበረ። አባቷ ግን ይሄ ነው ብለው ባይናገሩም በተወሰነ ጉዳዩ ገብቷቸዋል። ከሷ ይምጣ እንጂ እኔ ጉዳዩ ገብቶኛል በማለትም ሲናገሩም ነበረ። ታዲያ የጽናትና የኪራ መጨረሻ ምን መሆን ይችላል የሚለው እንግዲህ አጓጊና መጨረሻቸውን ለማየት የምንጓጓ ነው። ከምንም በላይ ደግሞ ፍቅራቸው ተመልሶ እንደ ድሯቸው ሆነው የምትመጣዋን ልጅ ሳይሆን ኪራና ጽናት ተጋብቶ ለማየትም ሁላችንም እንጓጓለን። የተወደዳችሁና የተከበራችሁ የአባይ ቻናል ተከታታዮች በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ አሁንም ላይክ እና ሼር ሰብስክራይብ በማድረግ እያበረታታችሁን ቀጣዩን ክፍል ይዘንላችሁ እስከምንመጣ በያላችሁበት ሰላም፣ ጤና፣ ፍቅር ብዝት ይበልላችሁ። ታዲያ ቀጣዩን ክፍል ጽናትና ኪራ ምን ላይ እንዳሉና ምን ላይ እንደደረሱ ይዘንላችሁ የምንመጣ ይሆናል። እስከዛውን ግን ለዛሬ ይዘንላችሁ የመጣ ነው ፕሮግራማችን እዚህ ጋር ያበቃል።
ቀጣዩን ይዘን እስከምንመጣ ሰላም ጤና ፍቅርን ተመኘሁላችሁ። ባይ ባይ እያልኩ ከወዲሁ እለያችኋለሁ።